አንድ ወር ከአንድ ሳምንት የከስተመሬን ሪቪው ላሳያችሁ። ይሄው ከፊት ለፊት ያለው ፀጉሬ ተስተካክሏል ወይስ ነው እንግዲህ ሱስ ማሰማት አልቻልኩኝም። ነገር ግን ቢፎር ኤንድ አፍተር የላከችልኝን ማየት ትችላላችሁ ማለት ነው። ከፊት ለፊት ሳስቶ የነበረው ፀጉሬ ተመልሶልኛል። እንደዚህ በፍጥነት እንኳን አልጠበቅኩኝም ነበር ብላኛለች። ቴክስቷን እንደምታዩት እንግዲህ የገዛችው ኦክቶበር 13 ነው ለዲሰምበር 13 አንድ ወር which is አሁን ዲሰምበር ነው ያለን ወር ለእናንተ ለመንገር ዘግይቼ ነው የመጣሁት። በርግጥ ግን ቴክስት ላይ ሁሉም ነገር ማስረጃው ስላለ ማለት ነው። ኦክቶበር 13 ስትገዛኝ ዌልካም ስላትና አንዳንድ ማድረግ ያሉባትን የምክር አገልግሎት ልሰጣት ስትመጣ የሚያሳይ ይሄው። አሁን ደግሞ ዲሰምበር 20 ከአራት ቀን በፊት ላይ ልካልኝ ነበር ለእናንተ ለመንገር ነው የዘገየው። ዲሰምበር 20 ይሄንን የመሰለ ሪቪው ቢፎር ኤንድ አፍተር ልካልኛለች። ቴንክ ዩ ኤንድ ጊቫዌያኑ ወስዳለች ማለት ነው። እና ይሄንን ይመስላል አንድ ወር ከአንድ ሳምንት በከስተመሮች በራሳቸው ማየት ትችላላችሁ። ሰው ቅባት ማግኘት የምትፈልጉ አሁንም ስልክ ቁጥር አላችሁ፣ ደውሉ። እንዲሁም ትሪትመንቱ ላይ አፕዴት የተደረገ አንድ ነገር አለ። ምንድነው? ትሪትመንቱ ፓኬጂንግ ተስተካክሎለታል። ሞር ፕሬዘንተብል የሆነ ትሪትመንቱን እንዲሁ አይታችሁስ ብቻ ጥቅሙን እንድታውቁት በተደረገ መልኩ ተስተካክሏል ማለት ነው። ሌላኛው ደግሞ አፕዴት ማድረጋችሁ ትሪትመንቱ አንድ ክዳን ብቻ በቂ ስላልሆነ ቲንክ 2 ክዳን ታደርጋላችሁ ማለት ነው። አንድ ብርጭቆ ላይ 2 ክዳን ያደረጋችሁ እንትን በሉ። ምክንያቱም አንዳንዴ አንድ ክዳን ብያችሁ ወይ ትልቅ ብርጭቆ ላይ ታደርጉታላችሁ ምናምን ሞር ማግኘት ያለበትን ጥቅም ፀጉራችሁ ሳያገኝ ሊቀር ስለሚችል 2 ክዳን ሜክ ሹር አንድ ብርጭቆ። እሺ ለወንዶች ግማሽ ብርጭቆ በቂ ነው። ምክንያቱም ፀጉር ስለሌላችሁ የምታዳሩት የላችሁም። ለወንዶች ግማሽ ብርጭቆ፣ ለሴቶች ለህፃናት ለምናምን ግን በአንድ ብርጭቆ 2 ክዳን። 3 ማድረግ ካለባችሁ ማድረግ ትችላላችሁ። ምንም አይነት ሳይድ ኢፌክት የለውም ማለት ነው። እንዲሁም አንድ ነገር ልንገራችሁ ዛሬ እቺ የምታዩት የሰራተኛ ልጅ ናት። የሆነ ጊዜ መታ ፀጉሯን ቅባት ልቀባት ነበር የሞከርኩኝ የነበርኩት። እንደውም የሆነ ቪዲዮ ሰርቻለሁ። አይቶት ፀጉሯን አሳድጌ የሚያምር ቪዲዮ መስራት ፈልጌ ነበር። ነገር ግን ፀጉሯን ስነካው በሚገርም ሁኔታ ፈንገስ ፀጉሯ በልቶታል። ይሄ ምንድነው? ይሄ ቆስሏል እንደምታዩት ማለት ነው። ነገር ግን ትሪትመንቱን ሰጠኋትኝና ለእናትየው ተጠቀሚላት ብዬ አልኳት። ከ3 ሳምንት በኋላ ልጅቱ መጣች ቤት እና ፀጉሯን ሳይው was like ቁስል የነበረው ቦታው ተመልጧል። ምክንያቱም ቁስል ነበረ፣ ሙሉ በሙሉ ጠባሳ ነው። ግማሹ ደግሞ ይሄው እንደምታዩት እየጠፋላት ነው ማለት ነው። እና ይሄ ትሪትመንት በጣም ብዙ ነገሮችን ያስተካክልላችኋል። በስነ ስርዓት ተጠቀሙት። ማግኘት የምትፈልጉ ስልክ ቁጥር አላችሁ፣ ደውሉ። መልካም